አይጠበቅበትም። ግን እነሱም መተግበሩ ሐጁ የተሟላ እንደዚሁም የተቀመጠውን ፈድል በተሟላ መልኩ እንዲያገኝ ያደርጉታል። ከአርካኖቹ ውስጥ የመጀመሪያው ኢሕራም ነው። ኢሕራም ማለት ሁወ አንያ ኑሱክ ላይ ወይም ደግሞ የሐጅ ስነ ስርዓቶች ላይ መፈጸም የሚገባቸውን ስራዎች ሁሉ እሰራለሁ ወይም ደግሞ ሊድኹል ፊ ኑሱክ የሐጅ ስነ ስርዓት ውስጥ ለመግባት ንያን መቋጠር ማለት ነው። አልኢሕራም ሐጅ ላይ ስትገባ ከዚያ በፊት የተፈቀዱ የሆኑልህን ነገር ሁሉ በራስ ላይ ክልክል የማታደርግበት ወደ ሐጅ የመግቢያው ንያ ማለት ነው። አንድ ሰው የፈለገው ኢፍራድ ከሆነ በሐጅን ሐጅ ብሎ ይነይታል። ዑምራም ከሆነ ዑምራ፣ ሁለቱንም ከሆነ ደግሞ ቃሪን ሆኖ ወይም ደግሞ ሙተመቲዕ ዑምራና ሐጅ ብሎ ንያውን በቀልቡ ያሳድራል። ያው ሻፊዕያዎች ዘንድ ተለፍዙ በመላስ ነወይቱል ሐጅ ወይም ደግሞ ነወይቱል ዑምራ ወልሐጅ ማለቱ መንዱብ ነው፣ የተወደደ ነው ይላሉ። ግን አብዛኛዎቹ ዑለማዎች የሚሉት አንያ መሐሉሃ አልቀልብ፣ ንያ ቦታዋ ቀልብ ነው። ተለፍዙ አያስፈልግም። በቀልቡ ሐጅ የፈለገ ሰው ሐጅን ይወስናል። ዑምራን የፈለገ ዑምራ፣ ሐጅና ዑምራን የፈለገ እንደዚሁ ዑምራና ሐጅን ነው የማደርገው ብሎ በቀልቡ ይህን ንያውን ያሳድራል፣ ይወስናል። ከዚያ በኋላ ደግሞ ያው በተልቢያ መናገሩ ችግር የለውም። ተልቢያና ንያ ይለያያል። በሐጅ ከሆነ ለምሳሌ ኢሕራሙ ለበይከ ሐጀን ብሎ በሐጅ ኢሕራም ያደርጋል። ለበይከ ዑምረተን ወሐጀን እንደዚሁም ቃሪን ከሆነ ኢላ ገይሪ ዛሊክ ከተልቢያዎች ይሄን ይላል። ግን ንያውን ነወይቱል ሐጅ ነወይቱል ዑምራ ነወይቱል ዑምረተ ወልሐጅ ማለቱ መሽሩዕ አይደለም፣ አስፈላጊም አይሆንም። በቀልቡ ንያውን ከቋጠረ በኋላ በተልቢያው ያሰበውን የሐጅ አይነት ኢዝሃር ያደርጋል ማለት ነው። የመጀመሪያው ኢሕራም ነው። ሁለተኛው ደግሞ ያው ኢሕራም ሩክንነቱ ከንያ ጋር ስለተያያዘ ነው። ረሱል ዓለይሂ ሰላቱ ወሰላም እንዳሉት ኢነመል አዕማሉ ብንያት፣ ስራዎች በአጠቃላይ በንያ ነው ትክክለኝነትም የሚያገኙት መስፈርታቸውም የተሟላ የሚሆኑት። አንድ ሰው የሆነን ስራ ለመስራት ቁርጥ የሆነ ሀሳብ እስካልያዘ ድረስ ያ ተግባሩ ዋጅቡን አያሟላለትም፣ እንደዚሁም በሱ ላይ ያለበትን ነገር አይሸፍንለትም። ሁለተኛው ወልውቁፍ ቢዓረፋ፣ ዓረፋ ላይ መቆም። ይሄ በኢጅማዕ ትልቅ ሩክን ነው። ሐታ ረሱል ዓለይሂ ሰላቱ ወሰላም አልሐጁ ዓረፋ ብለው ሐጅ ማለት ዓረፋ ነው በማለት የገለጹት ማለት ነው። ወቀፍቱሃ ሁና ወዓረፈቱ ኩሉሃ መውቂፍ ብለው ረሱል ዓለይሂ ሰላቱ ወሰላም ዓረፋ ቦታ ላይ ወለው ሊለሕዛ ሻፊዕያዎች እንደሚሉት ለትንሽ ቅጽበት እንኳን ማለት ነው የዘጠነኛው ቀን ሚን በዕድ ዘዋሊ ሸምስ ከዙሁር ሶላት በኋላ ፀሐይ ዘመም ስትል ከዛ ጀምሮ እስከ ሶባሕ የውመ ነሕር ማለት ነው የእርዱ የዒዱ ቀን የአስረኛው ፈጅር ወይም ደግሞ ሶባሕ እስከሚወጣ ድረስ እስከዛ ሰዓት ባለው ዓረፋ ወለው ለለሕዛ ለቅጽበት እንኳን ለተወሰነ ጊዜ ከቆመ ያ ሰው ሩክኑን አሟልቷል ይባላል። ሶስተኛ ወጥዋፉል ኢፋዳ የመውጫው ወይም ደግሞ የመሄጃው ጠዋፍ ይባላል። ኢፋዳ የተባለው ምክንያቱም ከዓረፋ ተመልሰው بعد الانصراف من العرفة ስለሚፈጸም ይህ ጠዋፉ ሩክን ይባላል። ዋጅብ ነው፣ ሩክን ነው። ይህ ካልተፈጸመ ሐጁ ትክክለኛ አይሆንም። በሌላ ነገር ልክ እንደ ጠዋፍ አልቁዱም ወከዛሊክ እንደ ጠዋፍ አልወዳዕ ሱና ወይም ዋጅብ ሆኖ በደም ጀብር የሚደረግ አይደለም። ጠዋፉል ኢፋዳ ሁወ ጠዋፍ አልሩክን ነው። መፈጸም ካለባቸው ማዕዘናቶች ውስጥ አንዱ ነው። ወሊየጠወፉ ቢልበይቲል ዐቲቅ እንዳለው ወሰዕይ እንደዚሁም ደግሞ በሶፋና መርዋ መካከል መሮጥ
ይሄም ሌላኛው ሩክን ነው። ረሱል ዓለይሂ ሰላቱ ወሰላም እንደሰሩት ማለት ነው። ኹዙ ዐኒ መናሲከኩም ብለው እንዳዘዙትም። ሌላ ወልሐልቁ አዊል ቀስር መላጨት ወይም ደግሞ መቀነስ፣ ያው ፀጉርን ማስወገድ ነው። አስሉ በምንም መንገድ ፀጉር ከተወገደ ከተላጨ ወይም ደግሞ ተቅሲሩ ሻፊዕያዎች እንደሚሉት 3 ፀጉሮችን ይዞ የነሱን ጫፍ ከቆረጠና ከቀነሰው ይህ ሩክኑን አሟልቷል ይባላል። መላጨትና ፀጉሩን መቀነስ እንደዚሁ ሌላው ሩክን ነው። ሌላኛው ደግሞ ወተርቲብ ቅደም ተከተልን መጠበቅ ፊ ሙዕዘም አልአርካኒ በአብዛኛዎቹ ማዕዘናቶች ላይ ማለት ነው። ለምሳሌ ኢሕራም ከሁሉም ስራዎች በፊት መቀደም አለበት። ኢሕራም ሳያደርግ አንድ ሰው በዓረፋም አይቆምም፣ ምንም አይፈጽምም፣ መጀመሪያ አለበት እሱ። ወከዛሊክ አልወቁፍ ቢልዓረፋ ቢዓረፋ ዓረፋ ላይ መቆም እንደዚሁ ከጠዋፍ አልወዳዕ ከሰዕዩ መቀደም አለበት። ጠዋፍ አልኢፋዳና ሰዕዩን አንዳንዶቹ ችግር የለውም አንዱ ማስቀደም ይላሉ። ከዚያም ውጭ ያሉት ግን ሙዕዘሙ አብዛኛዎቹ እንደ ኢሕራም እንደ ወቁፍ ቢዓረፋ ወከዛሊክ ጠዋፍ አልኢፋዳ እነሱን በቅደም ተከተላቸው መፈጸሙ ሌላው ሩክን ነው። ምክንያቱም ኢሕራምን ቢያዛባ ወይም ደግሞ ዓረፋ ከመቆሙ በፊት ጠዋፍ አልኢፋዳን ቢፈጽም ወይም ደግሞ ሰዒ ቢያደርግ ይሄ ሁሉ የሐጅን ሩክን በተሟላ መልኩ ፈጽሟል አይባልም። እንደገና በኢሕራም ሐጅ መፈጸም ግድ ይለዋል ማለት ነው።